ሰላም ሰላም ጤና ይስጥልኝ የኛ ቤተሰብ ቲዩብ ቤተሰቦች ዛሬ ከመኝታ በፊት ወንዶች የምትጠቀሙትን መኝታ ላይ ከባለቤታችሁ ጋር ደስተኛ እንድትሆኑ ለረጅም ሰዓት እንድትቆዩ የሚረዳችሁን ውህድ አሳያችኋለሁ። አንድ ፍሬ ሽንኩርት ያስፈልገናል። በቅድሚያ ሁሉንም የምንጨምርበት ቢያንስ 1 ሊትር ውሃ የሚይዝ ዕቃ እናዘጋጃለን። ከዛ ቀጥሎ 1 ሎሚ ያስፈልገናል። ልክ እንደ ሽንኩርቱ ሎሚውንም እንቆራርጠዋለን። ቅድም ባሳየዋችሁ ልክ መጠን ተመልከቱት። አሁን ሎሚውንም በዚህ ያክል መጠን ከዚህ ማታብዙት አትሰኑ፣ ምክንያቱም በደንብ እንዲዋሃድ። ከዛ እዛ ውስጥ እንጨምረዋለን። ከዛ አሁንም የሚያስፈልገን ቁርንፉል ነው። ቁርንፉል ደግሞ 10 ፍሬ ቁርንፉል ያስፈልገናል። ሌሎችን የጨመርንበት ያዘጋጀነው ዕቃ ውስጥ ቁርንፉሉንም ልክ በዛ መልኩ እንጨምረዋለን። ከዛ በመቀጠል የሚያስፈልገን 3 ፍሬ ነጭ ሽንኩርት ነው። ሙሉውን ነጭ ሽንኩርት ሳይሆን ከነጭ ሽንኩርቱ ላይ 3 ፍሬ እንወስድና ልጠን አዘጋጅተን ልክ ሌላውን እንደጨመርነው ነጭ ሽንኩርቱም ልክ እንዲዋሃድ ሰንጠቅ እናደርገውና ልክ ሌሎቹን እዛ ውስጥ እንደጨመርነው ነጭ ሽንኩርቱንም እዛ ውስጥ እንጨምረዋለን ማለት ነው። ከዛ በኋላ ቀጥሎ የሚያስፈልገን 1 ፍሬ ሙሉ ብርቱካን ያስፈልገናል። ብርቱካኑንም ልክ እንደ ሽንኩርቱ ጎረድ አድርገን እዚህ ላይ ቪዲዮ ላይ በምታዩት መልኩ ብርቱካኑን በዚህ መልኩ እንቆራርጠዋለን ማለት ነው። ከዛ ያዘጋጀነው ዕቃ ውስጥ ብርቱካኑንም ከሌሎቹ ጋር አንድ ላይ እንጨምረዋለን። በዚህ መልኩ ካዘጋጀን በኋላ በመቀጠል የሚያስፈልገን ዝንጅብል ነው። ዝንጅብል እዚህ ላይ መጠኑን በምታዩት መልኩ ሳይበዛ፣ ቀጫጭን ከሆነ በዚህ መልኩ 2 ፍሬ፣ ወፈር ካለም መጠናችሁት በዚህ መልኩ። ከዛ በኋላ ልክ እንደ ሌሎቹ እሱንም ልጠን አዘጋጅተን እንቆራርጠዋለን ማለት ነው። ቆራርጠን ከጨረስን በኋላ እዚህ ላይ ተመልከቱት። በዚህ መልኩ ዝንጅብሉን እናዘጋጃለን። ከዛ እሱንም ልክ እንደ ሌሎቹ እንጨምረዋለን ማለት ነው። እዛ ውስጥ ጨምረን አሁን በመቀጠል የሚያስፈልገን ቀረፋ ነው። 2 ፍሬ እንጨት የሚያክል ማለት ነው። በዚህ ልክ ቪዲዮ ላይ በምትመለከቱት መልኩ ቀረፋ ያስፈልገናል። ይህንንም ቀረፋ እዛ ውስጥ እንጨምረዋለን ማለት ነው። ከዛ በኋላ የሚያስፈልገን 1 ሊትር ውሃ ነው። 1 ሊትር ውሃ። ከዛ በኋላ 2 ማንኪያ፣ በማንኪያ ሆነ የምንጠቀመው 2 ማንኪያ ማር፣ ንጹህ ማር መሆን አለበት። 2 ፍሬ ማንኪያ ንጹህ ማር እንጨምረዋለን ውሃ ውስጥ። ከዛ በኋላ ውሃውን በደንብ አድርገን ማርና ውሃውን እናቀላቅለዋለን። ማርና ውሃውን ካቀላቀልን በኋላ ቅድም ያዘጋጀነውን ብርቱካኑን ሁሉንም ውሃውን እዛ ውስጥ እንጨምረዋለን ማለት ነው። በማር የተቀላቀለውን ውሃ እዛ ውስጥ እንጨምረዋለን። ከዛ በኋላ በዚህ መልኩ ያዘጋጀነውን ይህንን ምን እናደርጋለን? ፍሪጅ ውስጥ ለ3 ቀን እናስቀምጠዋለን። ከ3 ቀን በኋላ እናወጣዋለን። ከዛ እንደምታዩት በ1 ብርጭቆ ውሃ 3 ማንኪያ ከውህዱ ከፍሪጁ አውጥተን ከውህዱ 3 ማንኪያ እንጨምርበታለን። ይሄ ነገር ያው እንግዲህ ሁሉም ሰው እንዳለበት ደረጃ ነው። እስከ 5 ማንኪያም መጠቀም እንችላለን። ያው 3 ማንኪያ ነው መጀመሪያው፣ ግን እንደየ አቅማችሁ ማለት ነው፣ እንደየ አስፈላጊነቱ እስከ 5 ማንኪያ እስከ 7 ማንኪያ ድረስ የሚያስፈልገው ይኖራል። በዛ መልኩ ተጠቀሙበት። ከዛ ከባለቤታችሁ ጋር መልካም ምሽት እመኝላችኋለሁ። ስለተከታተላችሁኝ